ሕይወታዊ ትንሣኤ ያለ መስቀልና በትንሣኤው የተሰቀለ ሃይማኖትና ስነ ምግባር ሊገኝ አይችልም። ጌታችን ይህንን አስመልክቶ ሲያስተምረን መልካም ያደረጉ ለሕይወት ትንሣኤ ይነሳሉ፣ ክፉ ያደረጉም ለፍርድ ትንሣኤ ይነሳሉ ብሎ አሳውቆናል። ከዚህ አኳያ የሕይወትን ትንሣኤ የሚያገኝ ያመነ የተጠመቀና መልካም ስራን የሰራ እንጂ የተነሳው ሁሉ አለመሆኑ ግልጽ ነው። የመነሳቱ ሁሉም የግድ ይነሳል። ነገር ግን ከትንሣኤ በኋላ የሚጠብቀን ሕይወት በዚህ ዓለም በሕይወተ ሥጋ ሳለን በሰራነው ስራ የሚወሰን እንደሆነ ጌታችን በማያሻማ ሁኔታ አረጋግጦልናል። ስለሆነ የመጨረሻው ዕድላችን የተንጠለጠለው እምነትን ተከትለን በምንሰራው ስራ ላይ መሆኑን ላፍታ መዘንጋት የለብንም። ዛሬ ከሰው አእምሮ በእጅጉ እየራቀ የሚገኘው ይኸው እምነትና ስነ ምግባር ነው። ሰዎች ከእምነትና ከመልካም ስነ ምግባር በራቁ ቁጥር ሕይወት መራራ እንድትሆን ትገደዳለች። በመጨረሻም በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተው እና እፎይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓለ ትንሣኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር። በመስበረው ይጠገናል፣ የደከመው ይበረታል፣ የወደቀው ይነሳል፣ የተሸነፈው ያሸንፋል። ይህንንም ለማክበር በትንሣኤው እንሰባሰባለን። የአምልኮ ሥርዓታችን በክርስቶስ ሞትና ትንሣኤ ላይ የተመሠረተ ነውና መሥዋዕተ ቅዳሴ በመስቀልና በትንሣኤው አዲስ ፍጥረት መሆናችንን የምናከብርበት በዓል ነው። ትኩረታችን ወዴት ይሆን? ወደ አዳምና ወደ ሔዋን ወይንስ ወደ አዲሱ አዳም ክርስቶስና ወደ እመቤታችን ቅድስት ድንግል ማርያም? ወደ ቃየልና ወደ አቤል ወይንስ ወደ ቅዱሳን ሰማዕታት? በበለጠ ግን ከአዲሱ አዳም ከክርስቶስ መለኮታዊ ፍቅርንና ትንሣኤን እናገኛለን። በመስቀሉና በትንሣኤው እግዚአብሔር ራሱን ከዓለም ጋር አስታርቋል። ቅዱስ ጳውሎስም የማስታረቅን ምስጢር በሰፊው አስተምሯል። ክርስቲያን የዚህ የእርቅ መሳሪያ መሆን ገልጾልናል። በምድር ላይ ያሉ ውብ ነገሮች እውነተኛውን ውበት የሚላበሱት በትንሣኤው ብርሃን ነው። የተስፋ ጭላንጭል ደምቆ የወደፊቱን የሚገልጠው የፍቅር እሳት ከጫፍ እስከ ጫፍ ተስፋፍቶ የሚቀጣጠለው የእምነት ብርሃን ጠቢባንን የሚወልደው በትንሣኤው ብርሃን ነው። በዚህ በትንሣኤ በዓል መላው ምዕመናን ልናደርገው የሚገባን የተቸገሩትን ወገኖች በመርዳትና በመተሳሰብ ያዘኑትን በማጽናናትና በማሰብ እንድታከብሩና ደስታቸውንም ፍጹም እንድታደርጉ ጸጋችሁንም እንድታበዙ
አደራ ማለት እንወዳለን። በመጨረሻም በየቤታችሁና በየሆስፒታሉ የምትገኙ ሕሙማን እግዚአብሔር እንዲምራችሁ፣ በስደትና በመፈናቀል ሁኔታ ውስጥ ያላችሁት ወገኖች እግዚአብሔር ለሀገራችሁና ለቀያችሁ እንዲያበቃችሁ፣ በየማረሚያ ቤት ያላችሁትን ታራሚዎችንም እግዚአብሔር እንዲያስባችሁ በመመኘት እንኳን ለበዓለ ትንሣኤ ሁላችሁንም አደረሳችሁ እላለሁ። የሰላም ባለቤት ጌታችን ኢየሱስ ክርስቶስ በዓሉን የደስታና የምሕረት በዓል ያድርግልን። ለሕዝቦቻችንና ለሀገራችንም ሰላሙን ይስጥልን። አስቀድሜ እንኳን ለጌታችን